ታሪካችን የሚጀምረው በአንድ በተተው የስኮትላንድ ደሴት ላይ ከሁሉም ነገር ራሱን አግልሎ የሚኖረውን ማይሰን ተብሎ የሚጠራውን ሰው እያሳየን ነው። የምግብ አቅርቦት በየሳምንቱ የሚያመጡለት ጀሲና አጎቷ ሲሆኑ ጀሲ እንደተለመደው ያመጣችውን ሳጥንና ስጦታ በሩ ላይ አስቀምጣለት ትሄዳለች። መመለሷን ካረጋገጠ በኋላ ሳጥኑን ይዞ ስጦታውን ጥሎ በመግባት አብሮት የሚኖረውን ውሻ ሲመግብና ብቻውን በመጠጣትና ቺዝ በመጫወት ቀናትን ሲያሳልፍ እናየዋለን። ከሳምንት በኋላም ማይሰን ቤት ውስጥ ተኝቶ እያለ ታዳጊው የተለመደውን ሳጥን ይዛለት ትመጣና በሩን ታንኳኳለች። ማይሰንም በሩን ከፍቶ ማንም አለመኖሩን ካረጋገጠ በኋላ ያመጣችውን ሳጥን ተቀብሏት በሩን ሲዘጋው በእግሯ ትይዝበትና ስጦታውን እንዲቀበላት ትጠይቀዋለች። ማይሰንም ሳይቀበላት ሁለተኛ እንዳትመጣ ያስጠነቅቃታል። ጄሲ ምንም እንኳን ሁኔታው ቢያስደነግጣትም በየሳምንቱ የምግብ አቅርቦት እያመጡለት ለምን ሰላምታና ምስጋና አቅርቦላቸው እንደማያውቅ ትጠይቀዋለች። ማይሰንም የሚለውን ብትሰማ ለእሷ እንደሚጠቅማት ነግሯት በሩን ላይ ይዘጋባታል። ጄሲም እንደማትፈረው በመናገር በሩን ስትመታው መልስ ሳይሰጣት ይቀርና ስጦታውን በር ላይ አስቀምጣለት በፍጥነት ትመለሳለች። አጎቷና ጄሲ ወደ መጡበት ለመመለስ ሲዘጋጁ ከፍተኛ ማዕበል እየመጣ እንደሆነ ያይና ጄሲን በፍጥነት ጀልባውን እየነዳች ወደ እሱ እንድትሄድ ይነግራታል። ነገር ግን ጄሲ ጀልባውን እየቀዘፈች ለመሄድ ብትሞክርም ማዕበሉ ኃይለኛ ስለነበር አጎቷ ጋር ሳትደርስ ጀልባዋ ይገለበጥባታል። ማይሰንም የማዕበል ድምጽ ሰምቶ በመስኮት ሲመለከት ጀልባው ሲሰጥም ያየዋል። በዚህ ጊዜ የራሱን ጀልባ ከጋራጁ አስነስቶ እነሱ ለመታደግ ይሄዳል። ነገር ግን ጄሲ በሞትና በህይወት መካከል ሆና ለመዋኘት ስትታገል በመረብ ተይዛ ትሰጥማለች። ማይሰንም ዘለው በመግባት ከተተበተበችበት መረብ ሲያስለቅቃት አጎቷ እስከነ ጀልባው በመረብ ተይዞ ሰጥሞና ህይወቱ አልፎ ያየዋል። ጄሲን ወደ ራሱ ጀልባ በመውሰድ የመጀመሪያ እርዳታ ይሰጣትና እንድትተነፍስ ያደርጋታል። ወደ ቤት የሚመልሳትና እረፍት ካደረገች በኋላ ስትነቃ አጎቷ የት እንዳለ ትጠይቀዋለች። ማይሰንም በሐዘን እስከነ ጀልባው በመረብ ተይዞ ሰጥሞ ህይወቱ ማለፉን ይነግራታል። ጄሲም በሐዘን ተሰብራ እያለቀሰች ጥቅልል ብላ ትተኛለች። በቀጣይ ቀን ማይሰን የጄሲ የተጎዳውን እግሯን አይቶ ማሸጊያውን ሲቀይርላት ለሆነ ሰው አሳውቆ ከሆነ ትጠይቀዋለች። ማይሰንም መልስ ሳይሰጣት ይቀርና ቤተሰቦቿ ስለሚፈልጓት ወደ ቤት እንዲመልሳት ትጠይቀዋለች። ማይሰንም እናቷ ከዓመት በፊት እንደሞተችና አባትም እንደሌላት አጎቷን ብቸኛ ተንከባካቢዋ እንደነበር ይመልስላትና እረፍት እንድታደርግ ነግሯት ውሻውን አስከትሎ ይወጣል። ጄሲም የማይሰንን መራቅ በማየት ስለማጣራት ቤቱን መፈተሽ ትጀምራለች። ከመሳቢያውም ቢላዋ ታገኝና ወደ መኝታዋ በመመለስ ድብቃ ትተኛለች። ማይሰንም ተመልሶ ሶፋው ላይ ጋድም ለማለት ይሞክራል። ጄሲ ስትቃዣይና ለማረጋጋት ወደ መኝታዋ ሲጠጋ ጄሲ በድንጋጤ ነቅታ በስለት ልትወጋው ትሰነዝራለች። ማይሰን ግን ሳይናደድባት ቅዠት መሆኑን ነግሯት ስለት እንዴት መያዝ እንዳለባት ያስተምራታል። በቀጣይም ጄሲን ሲንከባከባትና ስዕል ሲስል ከውሻውም ጋር ያላትን ቀረቤታ አይቶ ሲደሰት እናየዋለን። ቺዝን በሚጫወቱበት ጊዜ ስሙን እንዲነግራት ብትሞክርም ላለመናገር ይወስናል። ለውሻውም ስም እንዳላወጣለት ይነግራትና ጃክ ብላ ትሰይመዋለች። ማይሰንም ሳይቃወም በፈገግታ ይቀበላል። የእግሯን ፋሻ ለመቀየር ሲፈታውም እንዳልቀነሰና ኢንፌክሽን እንደያዘ ተመልክቶ ቤት እንድትጠብቀው ነግሯት መድኃኒት ለመግዛት ጀልባውን አስነስቶ ወደ ከተማ ይሄዳል። ማይሰን ከሄደ በኋላ ጄሲ ቤት ውስጥ ሆና ማይሰን ያሳላቸውን ስትመለከት መሳቢያ ውስጥ ያመጣችለትን ስጦታ እንደከፈተው ታይና ትደሰታለች። በሌላ በኩል ማይሰን የመድኃኒት መሸጫ ሲደርስ ሁሉም ቦታ ካሜራ እንዳለ ቢመለከትም አማራጭ ስላልነበረው አንገቱን ዝቅ አድርጎ ለመግዛት ይገባል። ትዕይንቱ ሲቀየር የሀገሪቱ የቻምበር አባላት በለንደን ስብሰባ ላይ ያሉ ማናፎርት የሚባለውን የኤምኤል6 ኃላፊ የዜጎችን የግል ሚስጥር በመጣስ ጥያቄ ይቀርብበታል። ኃላፊው ቲያ የሚባለውን ድርጅት ለማቋቋም የሰዎችን የስልክ ጥሪ፣ ኢሜይል እንዲሁም ቪዲዮ እንደሚከታተል ገልጸው ይከሱታል። ኃላፊውም ክትትሉ ስጋቶችን ቀድሞ ለማወቅ እንደሚረዳና ኤምኤል6 ድርጅት እንዲጠናከር እንደሚረዳ ለማታለል ቢጥርም ሀሳቡ ተቀባይነት ሳያገኝ ይቀራል። እሱና ጠቅላይ ሚኒስትሯ ፎርዳ ምርመራ እየተደረገባቸው እንደሆነና ቲያ የሚባለውም ድርጅት እንደተዘጋ ይነገረዋል። ከጠቅላይ ሚኒስትሯ ፎርዳ ጋርም ወደ ቢሮ ገብተው ማንም ሳይሰማቸው ምርጫው እስከሚያልቅ ቅሌት ውስጥ መግባት ስለማትፈልግ በድብቅ የሚሰራውን ስራ ትቶ ለጊዜው ከስልጣኑ ገሸሽ እንዲልና ምርጫውን በድጋሚ ስታሸንፍ ወደ ስልጣኑ እንደምትመልሰው ቃል ገብታለት በተጨማሪም ለጊዜው ባለበት የኤምኤል6 ኃላፊነት እንዲቀጥል ታግባባዋለች። ማይሰን መድኃኒቱን ገዝቶ ሲወጣ ለጄሲ ጥቂት ልብሶች መግዛት እንዳለበት ያስብና ወደ ልብስ መሸጫው በመግባት ገዛዝቶ ሲወጣ በር ላይ ሴቶች በስልካቸው ፎቶ እየተነሱ በአጋጣሚ ሲያልፍ ካሜራ ውስጥ ይገባል። ሴቶቹ የለቀቁትን ቪዲዮ የኤምኤል6 የደህንነት ቢሮ በአዛዧ ሮበርትና ቡድኖቿ እይታ ውስጥ ይገባል።
የማይሰን መረጃም በአልጄሪያ ኤምባሲ ላይ ቦምባ ፈንድቶ ከሚፈለግ ወንጀለኛ ጋር ይመሳሰልላቸዋል። ቦታውንም ሲያጣሩ ስኮትላንድ ደሴት ላይ እንደሚገኝ ይደርሱበትና አዛዧ ሮበርት ለቦታው ቅርብ የሆኑትን አልፋ የተባለውን ቡድን እንዲላክ ታዛለች። ማይሰንም ወደ ቤቱ ተመልሶ የመጣውን መድኃኒት ቀብቶ ካሸገላት በኋላ የገዛላትን ልብስ እንድትለካው ይሰጣታል። እሷም ትለብሰውና ደስ ብሏት ታመሰግናለች። ማይሰንም ከሰለቻቸው የጣሳ ምግብ የሚገላግል ፓስታ ሰርቶ በደስታ ሲመገቡ የተለየ ድምጽ ይሰማና ባጉሊ መነጽሩ ሲመለከት ጀልባ በፍጥነት እየተጠጋ እንደሆነ ያያል። በፍጥነት ልብሱን ለባብሶና ቢላዋ ይዞ ጄሲን እሱ እስኪመለስ መታጠቢያ ውስጥ ተደብቃ እንድትጠብቀው ነግሯት ወደ ላይ በመሄድ የሰራውን ወጥመድ ይለቅባቸውና አንዱን ኤጀንት ያሰናብተዋል። እንዳያመልጣቸው ሊከቡት ሲሄዱም ሌላኛውን የማጥቂያ ወጥመድ ተጠቅሞ አንዱን አቃጥሎ ይሸኘዋል። ማይሰን ያላየው ኤጀንትም በሩን ሰብሮ ወደ ቤት በመግባት ውሻውን ገድሎት ጄሲ ወዳለችበት ክፍል ይገባና ተሸክሞ ይወስዳታል። ማይሰንም በጋራጅ ውስጥ ሁለቱን ሲፋለም አንዱ ኤጀንት ጄሲን ይዟት ወደ ጀልባ ሲሮጥ ይመለከትና ተኩሶ ይገድለዋል። በፍጥነትም ወደ ጄሲ ሲሄድ የወደቀው ኤጀንት ላይ ካሜራ እንደተገጠመ ያስተውልና ገልበጥ አድርጎ መሳሪያውን በመውሰድ ጄሲ እንድትረጋጋና ባለችበት እንድትጠብቀው ነግሯት ወደ ቤት ይመለሳል። ቤት ውስጥ ሲገባ ውሻው ጃክ መሬት ላይ ተዘርሮ ያገኘውና በተጋድሎ ሊደርስለት ባለመቻሉ ይቅርታ ጠይቆ ተሰናብቶት ለቀድሞ ወዳጁ በመደወል ቆይታው እንዳጠናቀቀና እቃ እንደያዘ ነግሮት ስልኩን ሰብሮ ይጥለዋል። ጄሲንም ከዚህ በፍጥነት መሄድ እንዳለባቸው ሲነግራት ጃክን ትተውት መሄድ እንደሌለባቸው ብትጠይቀውም መሞቱን ሳይነግራት ጀልባውን አስነስቶ ይዟት ያመልጣል። በሌላ ትዕይንት ዋና አዛዧ ሮበርት ከተላኩት አልፋ ወታደሮች ጋር ለመገናኘት ብትሞክርም ማናቸው መልስ ሳይሰጧት ሲቀሩ በሀገሪቱ አለ የተባለውን ቅጥረ ነፍሰ ገዳይ ጄምስ አድኖ እንዲይዛቸው መልእክት ይላክለታል። ማይሰንና ጄሲም ጠዋት ላይ ከተማ ጸጥ ያለ ሰፈር ይደርሱና እየደማ እንደሆነ ትነግረዋለች። ማይሰንም ደህና መሆኑን ነግሯት መንገዱን ይቀጥላል። በአንድ ቤት ፊት ለፊትም የቆመ መኪና ያይና ሂዶ ሲከፍተው ቁልፉን ውስጥ ያጠዋል። ጄሲንም ቁልፍ ለማምጣት መሄድ እንዳለበትና ባለችበት እንድትጠብቀው ነግሯት መሳሪያውን አስይዞ አስፈላጊ ካልሆነ እንዳትጠቀመው ነግሯት ይሄዳል። የሰዎቹን ቤት ከፍቶ በመግባት ቁልፍ ሲፈልግ በአንድ ታዳጊ ልጅ ይያዛል። ሌላኛው ሰውም በፊት ለፊት መሳሪያ ደቅኖ ይቆማል። ማይሰንም እንዲረጋጋ ሲጠይቀው ጄሲ ትመጣና የደቀነውን መሳሪያ እንዲያስቀምጥና ስለተጎዳ እንዲያክመው ትነግረዋለች። ሰውየውን በፍርሃት ውስጥ ሆኖ ለማከም ይስማማል። በኤምኤል6 ቢሮ ውስጥ ማይሰን አባል እንደነበረና ፋይሉን ሆን ተብሎ መደምሰሱን ይደርሱበታል። በኤምኤል6 ስልጣን ላይ እንዲቆይ የተደረገው ዋና አዛዡ ማናፎርት ቢሮ ያለውን ኮምፒውተር ሲመለከት በመጀመሪያው የነበረው የማይሰን መረጃ ተቀያይሮ ያይና በመደናገጥ ወደ ቀድሞ ስራ በመመለስ ቅጥረ ነፍሰ ገዳይ ወደ ተባለው ጀምስ ያለበትን አድራሻና እንዲገላቸው መልእክት ይልክለታል። ጀምስ ማናፎርትን ወደ ስራው በመመለሱ ደስታውን እየገለጸ ትዕዛዙን መቀበሉን ይነግረዋል። በሌላ በኩል ሰውየው የማይሰንን ቁስል ከሰፋለት በኋላ የመኪናውን ቁልፍ የት እንዳለ ነግሮት ሊወጡ ሲሉ ማይሰን በጥርጣሬ ልጁ የት እንደነበር ይጠይቀውና ለፖሊስ መደወሉን ይናገራል። በኤምኤል6 ቢሮ ውስጥም የደወለው ልጅ ድምጽ ፖሊስ ጋር በመድረሱ ገዳዩ ስለተላከ ሮበርት ፖሊሶች ጣልቃ እንዳይገቡ ታስጠነቅቃቸዋለች። ማይሰንም ቶሎ ለማምለጥ ሲሞክር ፖሊሶች ይደርሱና ተኩስ ይከፈታል። ተኩስ የከፈተውም ጀምስ ነበርና ማይሰንን ለመግደል ሲተኩስ በሩን ከፍቶ ከማይሰን ለማምለጥ የሚሞከረውን ሰውዬ ደፍቶ ይጥለዋል። ማይሰንም በሩን በመክፈት ከፖሊሶች ጋር ያለ መሳሪያ ይደባደብና መኪናቸውን ይዞ ያመልጣል። ጀምስም የማይሰንን ማምለጥ ሲመለከት ስናይፐሩን ሰብስቦ በመጫን ማሳደዱን ይቀጥላል። ማይሰንም ይሳካለትና የጀምስን መኪና ገልብጦት ይሄዳል። ገዳዩ ከመኪና ይወርድና ደሙን እያዘራ ሲሄድ አንዲት መኪና የያዘች ሴት እርዳታ እንደሚፈልግ ስትጠይቀው ፖሊሶች ይደርሱበትና ተኩሶ ይገድላቸዋል። በሌላ ትዕይንት ሮበርት ለዋና አዛዡ ማናፎርት በመደወል ስለ ማይሰን ትጠይቀዋለች። አዛዡም ስለ ማይሰን እንዴት እንደሰማች ቢያስደነግጠውም ከዓመታት በፊት ለኦፕሬሽን ከተላኩት ውስጥ አንዱና ዋናው እንደነበርና ገደል የተባለውን የውጭ ጉዳይ ኦፊሰር ሳይገድል አሻፈረኝ ብሎ የውሸት መረጃ ቀብሎ እንደጠፋ ዋሽቶ ይነግራታል። ሮበርትም ያለው ነገር ስላልተዋጠላት ለምን እንደዚያ ሊያደርግ እንደቻለ ትጠይቀዋለች። አዛዡም ተቀይሮ ሊሆን እንደሚችልና ማይሰን የተባለው ሰው ለዓላማቸው ካንሰር እንደሆነ ተረድታ እሱን ለመያዝ ያላትን ሁሉ ኃይል እንድትጠቀም ያስጠነቅቃታል። ሮበርትም ትዕዛዙ እንደተቀበለች ስትነግረውና ተጨማሪ መረጃ ለማግኘት ወደ መረጃ ክፍል ትደውላለች። ወደ ቢሮም ስትመለስ መረጃ ክፍሏ በፍላሽ ፋይሉን ትሰጣትና ስትከፍተው ማይሰን የኢራንን የኒኩሌር ፕሮግራም መረጃ አጠቃላይ ለሀገሩ ከላከ በኋላ ሳይንቲስቱን እንዲገድል ቢጠየቅም የራሱን ሕይወት አደጋ ውስጥ ጥሎ ሳይንቲስቱን ላለመግደል በመወሰኑ ማናፎርት ሊያስገድለው እንዳሰበ ትረዳለች። ይህም በምታይበት ጊዜ ማናፎርት በካሜራ ያያትና ሲናደድባት እናያለን። ተሳዳጁ ማይሰንም የፖሊስ መኪናውን ቀይሮ ሲጓዝ ጄሲ ስለማንነቷ ጥብቃ ትጠይቀዋለች።
ቤተሰብም ካለው እንዲነግራት ስትወተውተው ቤተሰብ እንደሌለውና አሳጥሮ ነገሩ የተወሳሰበ እንደሆነ ይነግራታል። ጄሲም የሷ የቤተሰብ ሞትም እንደሱ እንደተወሳሰበባት ትነግረዋለች። ማይሰንም መልሷ ስላሳዘነው ህይወት አስፈሪ ብትሆንም መንፈሰ ጠንካራ እንድትሆን ይነግራታል። እሷም የሳለውን የውሻውን ስላውጥታ ቢያንስ ጃክ እንደነበረው ነግራት ትሰጠዋለች። በአንድ የካቶሊክ ቤተክርስቲያን ከደረሱ በኋላም በካሜራ እይታ ውስጥ እንዳይገቡ እየተጠነቀቁ ወደ ውስጥ ይገባሉ። ማናፎርትም ያሉበትን በካሜራ እና ለገዳዩ አድራሻውን በመላክ እነ ሮበርት እንዳይደርሱበት ከኤምኤል6 ሰርቨር ላይ ምስሉን ያጠፈዋል። ማይሰንም ወደ ውስጥ ሲገባ የደወለለትን የቀድሞውን ጓደኛውን ያገኘውና ይዟቸው ወደ ቤት ይሄዳሉ። ጓደኛውም ጄሲ ማን እንደሆነችና ማይሰንም ወደዚህ ለምን እንደመጣ ይጠይቀዋል። ማይሰንም ከአጎቷ ጋር አንድ ላይ ይሰሩ እንደነበርና አጋጣሚ በቦታው እንድትገኝ እንዳረጋት ነግሮት ጠላቶችን ለመከታተል ጄሲን እንዲይዝለት ይጠይቀዋል። ጓደኛው ግን ካንሰር ታማሚ እንደሆነና ጄሲን መንከባከብ እንደማይችል ይነግረዋል። ኮምፒውተሩንም ከፍተው ሲመለከቱ የማይሰን መረጃ ወደ አንድ አሸባሪ ሰው እንደተቀየረ ይደርሱበታል። ማይሰንም ጓደኛውን ከማል ከሚባለው ማፊያ ጋር እንዲያገናኘው ይጠይቀዋል። በዚህም ተስማምተው ጓደኛው ከወጣ በኋላ ጄምስ ደርሶ ተኩስ ይከፍትባቸዋል። ጄሲን እንድትደበቅ ነግሯት ከጄምስ ጋር ሞት ቀረሽ ፊልሚያ ካደረጉ በኋላ ጄሲን ይዞ ከጓደኛው ጋር ያመልጣል። አንድ ቦታ ከደረሱም በኋላ ጓደኛው ስልኩንና የሚሸፈንበት ኮፍያ ሰጥቶት ይለያያሉ። በመንገዳቸውም ጄሲ ጥሏት ሊሸሽ እንደሆነ በመረዳት አብረው መሆን እንደምትፈልግ ትነግረዋለች። ማይሰንም የሷን ደህንነት መጠበቅና የሚያሳድዱትን መያዝ እንዳለበት ይነግራታል። ወዲያውም ማናፎርት ቅጥረኛው ገሏቸው ከሆነ ሲጠይቀው እንዳልተሳካ ይነግረውና አንዱን ጠባቂ ጠርቶ ኃይል መጨመር እንዳለባቸውና አባሎቹ እንዲያዘጋጅ ይነግረዋል። እነ ማይሰን ለንደን ከተማ ከደረሱም በኋላ ከማል ወደሚባለው ማፊያ ክለብ ያመራሉ። በር ላይም ጋርዶቹ አላስገባ ሲሉ በቦክስ አቅሙሷቸው አንዱን ከማል ጋር እንዲያደርሰው ጆሮውን ይዞት ይገባል። አዛዧ ሮበርት ከመረጃ ክፍል ቡድኗ ጋር የስልክ ልውውጥ ሲያደርጉ እናያለን። የመረጃ ክፍሏም የማይሰን ፋይል ማን እንደቀየረው የሚያሳይ አንድ መንገድ እንዳገኘች ትናገራለች። አለቃዋም መፈለጓ እንድትቀጥል ትነግራትና ኮምፒውተሯን መጎልጎል ትጀምራለች። ዋና አዛዡ ማናፎርትም በተቀረጸው ካሜራ ላይ ማይሰንን ያየውና ያለበትን ቦታ ከፍቶ ለገዳዩ ጄምስ ይልክለታል። የፖሊስ መረጃ ክፍሏም ወዲያውኑ ማን እንዳደረገው ታይና ለአዛዧ ሮበርት እንደተገኘ ስትነግራት ጥርጣሬው ማናፎርት እንደነበረና በቀጣይ እሱ እንደሚጠየቅበት ትነግራታለች። አሳዳጅና ተሳዳጅ ይገናኙና ከማል ማይሰንን የከሰረ ወታደር መሆኑን ይነግረዋል። ማይሰንም ልጅቱን ደህንነት ወደ ተጠበቀበት ሀገር እንዲያስወጣለት ይጠይቀዋል። ከማልም ይህን ውለታ ለከሰረ ወታደር ማድረግ እንደሌለበት አስቦ እንደማይችል ይነግረዋል። ማይሰንም እስካሁን በሰላም ስራውን ሲሰራ የነበረው ማናፎርት ስላልነበረ እንደሆነና አሁን ግን ማናፎርት ወደ ቀድሞ ስራ ስለተመለሰ ለሁለቱም አደጋ ስለሆነ ሊያስወግደው እንደሚችል ቃል ይገባለታል። በዚህ ካልተስማማም ሲገባ ካሜራ ስላየው ፖሊሶች ደርሰው እሱንም እንደሚይዙት ያስፈራረውና ፓስፖርቱን ለማምጣት ይስማማል። ጄሲ ማብራት እንዲያመልጥ ትለምነዋለች። ማይሰንም የገባውን ቃል መጠበቅ እንዳለበት ሊያስረዳት ይሞክራል። በኤምኤል6 ቢሮ አዛዧ ሮበርት በፍጥነት ኃይል ወደ ቦታው እንዲሄድና በህይወት እንዲያመጡላት ታዛለች። ነገር ግን ዋና አዛዧ ሮበርት ቀድሞ ማፊያዎች ማይሰንን እንዲገሉት ወደ ክለቡ ይልካቸዋል። ከማልም ፓስፖርትና 20,000 ዩሮ አምጥቶ ይሰጣቸውና ስፔን ውስጥ የተመቻቸ ቦታ እንደተዘጋጀላት የሚወስዳት ጀልባም በ30 ደቂቃ እንደሚሄድ ይነግረውና ቃሉን እንዲጠብቅ ያስጠነቅቀዋል። ማይሰንም እሱ የራሱን ድርሻ እስከ መጨረሻው ከተወጣ ቀሪውን እንደሚወጣ ነግሮት ጄሲን ይዞ ያመልጣል። የዋና አዛዡ ማፊያ ቡድን ይደርስና በፍጥነት ወደ ክለቡ በመግባት ማይሰን ላይ ጥቃት ይሰነዝራሉ። ማይሰንም በሚጨፍሩት መሃል በመሽሎክሎክ በቀስታ አንድ ባንድ ማጥቃት ይጀምራል። ጥቃቱ ሲበረታበትም ለማምለጥ ወደ ባሩ ዘሎ ሲገባ ጄሲን ይዘዋት ያመልጣሉ። ለጓደኛው በመደወል ያሉበትን ቦታ ካረጋገጠ በኋላ በሩጫ ሲከተላቸው ፖሊሶች ሊይዙት ይሞክራሉ። ማይሰንም ጄሲን ለማዳን ሲል ፖሊሶች ላይ በመተኮስ ወደ ማፊያዎች በመሄድ በሽጉጥ ለቅሟቸው ጄሲን ከደበቁበት መኪና በማዳን ሞተር ሳይክል ሰርቆ ወደ ወደቡ ይወስዳታል። ጀልባውም ሲደርስ መሄድ እንዳለባት ቢነግራትም ጥላው መሄድ እንደማትፈልግና ለሱ ልትከላከልለት እንደምትፈልግ በለቅሶ ትለምነዋለች። እሷን ለማዳን ያለው አማራጭ ይሄ እንደሆነ ሲናገር ገዳዩ ጄምስ ደርሶ ጥይት ይተኩስባቸውና ማይሰን ጄሲን ወደ ጀልባው ያዘልላታል። መሄዷን ካረጋገጠም በኋላ ከጄምስ ጋር ይፋለማል። ጥይትም ያልቅበትና ወደቡ ላይ ባገኙት ብረት ብዙ ከተቀጣቀጡ በኋላ ጄምስ የተባለውን አዳኝ ጭንቅላቱን ብሎ ይገድለዋል። ዋና አዛዡ ማናፎርትም የላካቸው ማፊያዎች ድምጥማጣቸው እንደጠፋ ይመለከትና ኮምፒውተሩን በንዴትና ተስፋ በመቁረጥ ከዘጋ በኋላ በቤት ውስጥ ብቻውን በፍርሃት ሲንጎራደድ እናየዋለን። ወደ አትክልት ስፍራውም ሲዞርም ጋርዶቹ ተገድለው ያይና በጥርጣሬ ሲዞር ሳተናው ማይሰን የሞት ጥላ መስሎ ከጀርባው ተገትሮ ያገኘዋል። ማናፎርትም ሊገለው እንደመጣ ስለገባው ማይሰን የሱ ተወዳጅና ተመራጭ ወታደር እንደነበርና
ሕጉን በመጣሱ ምክንያት የቡድኑን ታማኝነት ማጣቱን ይነግረዋል። ማይሰንም ክቡር ትዕዛዝ የሰውን ሕይወት እንዳስቀደመ ነግሮት አሁንም ያደረገው ነገር እንዳልጸጸተው እንዲገባው ይነግረዋል። ማናፎርትም በአጉል ተቆርቋሪነት ንጹህ ዜጎችን ወደ ጦርነት እንዳስገባና በተለይም የልጅቷን ደም እጁ ላይ እንደሆነ ነግሮት ሊያስፈራራ ይሞክራል። ማይሰንም እሱ በታሪክ ሊፈጠር እንደማይችል እየነገረው መሳሪያውን ደቅኖ ይጠገዋል። ማናፎርትም እሱም ይህን እንዲሆን እንደማይፈልግና አሁን ወደ ስልጣኑ ስለተመለሰ እንደ ቀድሞ ከጎኑ ሆኖ እንዲሰራ ሊያግባባው ይሞክራል። ማይሰንም ሰውየውን ያልገደለውና 10 ዓመት ሙሉ በብቸኝነት ያሳለፈው ከሱ ጎን ላለመቆም እንደሆነ ነግሮት ግንባሩን በስቶ ይገድለዋል። በፊልሙም መጨረሻ ጄሲ ስፔን በሚገኝ አንድ ካፌ ውስጥ ቁጭ ብላ መጽሐፍ ስታነብ ትታያለች። የሜሊ6 ቡድንም በቢሮ ውስጥ ጄሲ ያለችበትን ቦታ ካሜራውን ተጠቅመው እንደደረሱበት እናያለን። አንደኛ የምርመራ አባልም ማይሰን ለመያዝ ወደ ስፔን መቅናት እንዳለባቸው ለሮበርት ይነግራታል። ሮበርትም እነሱ ለ10 ዓመት ያላገኙትን በሷ ምክንያት እንዳገኛትና የጊዜ ጉዳይ እንጂ መሄድ ሳያስፈልግ እንደሚይዙ ስትነግረው የካፌው ካሜራ ሲዞር ታየዋለች። በዚህም ማይሰን በዚያ እንዳለ ትገምትና አድናቆት በሚመስል ፊቷ ሲፈካ እናየዋለን። ጄሲን በተቀመጠችበት አንድ ስጦታ ይመጣላትና ከፍታ ስታየው ማይሰን ከቦታው ይሻሻል። ጄሲን ማይሰን እንደላከው ገብቷት ለማየት ስትዞር ከቦታው ብታጣውም መምጣቱ ስላስደሰታት ፈገግታዋን እየሸረችን ፊልሙ ይጠናቀቃል።